ቆይ ወንድምየው አልደረሰም እንዴ? አረ እስካሁን ማይደርሳል። እና ታዲያ ምን ገጥሞት? ምን ገጠመው ሳይሆን እንዴት እስካሁን አስቻለው ነው ጥያቄ ነው። ያን ባላገር ወንድሙን እየመራ ይሆናል። ይኸውላችሁ አሁን ወንድምየው ሐሳቡን ሲሰማ ሊያንከራክር ይችላል። ስለዚህ ምን እንደምናደርግ እናወራ። ቢያንከራክር ምን ያመጣል? ካልሆነ በቃ ነገሩን በህግ መያዝ። መስማማት እኮ አይቀርም፣ ግን ደግሞ ባላገር ስለሆነ ትንሽ ያካብዳል። በዛ ላይ ፍርድ ቤት ምናምን ከሚል በስምምነት ይሆን ይሻላል። ያው አባታቸው ካረፈ ትንሽ ጊዜ ስለሆነ በኃይል ምናምን ሰው ምን ይለናል ምናምን ስለሚሉ ነው። በቃ ለማንኛውም ይኸው ሲመጣ በደንብ እናወራበታለን። እሺ እንግዲህ ቤታችን ይሄን ይመስላል። አራ አበይ ብሏ አረፍ በል እስኪ። አሳምረው ሚል ወረደከው ወደድከው ብቻ ወደድከው አይደል? አይ ባቢ ቆየ ማለት አንዲ ሸጋዬ አማረ። እንግዲህ ይኸውልህ ሰውሞን አንተ ለኔ እኔ ላንተ ነው ያለነው። በፊት አንተ እናታችን ጋር እኔ ደግሞ አባታችን ጋር እንዳደርግን ታውቃለህ። ግን አሁን ያመለውጥ አለበት እንትላለህ አንተ ዲዮታ ላይም ከታችን ምንም የሌለኝ እኮ ብቸኛ ወንድሜ አንተ አይደለም እንዴ? እሱን እኮ ነው የምልህ። እኔ የምልህ ታታይ ግን እንዴት ነች? እሷማ ትንሽ እርጅና ቢጤም ተጫጫናትና እንዲሁ ታመመችም። አትሄድ ታስፈልገኛለህ እያለች ነው ወደ አንተ የመጣው። እንደው ምን አለች እንደው ለምን እሱስ አይመጣም እያለች እንደው ለመረችኝ። እንደው በሰበቡ እኮ ፊትህን ለማየት አይነን ለማየት እኮ ነው አንተ። እኔም እኮ ሂጅ አይኗን ባይ ደስ ይለኝ ነበረ፣ ግን ደግሞ ችግሩን መፍታት የምችለው እዚሁ ነው። ይሁን ግድ የለም። እኔ የምልህ እንዲህ አጣድፍ የጠራኸኝ ለምንድን ነው አትይ? ምን መሰለህ ሰውሞ ሄሎ አዩባ እንዴት ሆንክ? ካገኘው ቤት መጣህ እኮ እና ነገርከው? ምን አለክ? አረ ገና ከመምጣቱ እንዴ ቶሎ ንገረውና ና እንጂ ሞቅ ደመቅ አድርገን እኮ እየጠበቅን ነው። ዩባ ፋን በል እንጂ። እሺ እመጣለሁ፣ ጠብቁኝ፣ እመጣለሁ፣ ችግር የለም። እሺ ካለ እስቲ ያንን ፋራ ይዞና በዞን ፋን እናስብላለን አይደል? አንተ ትቀልዳለህ አይደል? ለማንኛውም ቻው ቻው፣ እመጣለሁ፣ ቻው። አዩባ እየመጣ ነው። ምን አለው ነገር? ኧረ ነገሩ ገና ከመድረስ መንገድ ደብረት ይሆናል። የምን ማሽሞንሞን ነው? በቃ ነግሮ መገላገል ነው እንጂ መሆኑ ላይ ቀር የምን ጊዜ መፍጀት። ምን ነው? ኧረ አይ ስልካይቱ እንደው ሸጋይ ወደድካት? አዎ ይሁን። እንደው እኔም ብለህ እንትን አንድ ስራ ነበረች እንደው ብሄር ቅር አይልም አይደል? ራህድ
እንዳልሽ ያው ኖርማል ወጪ ኦራቤ ፈላሰስበት ሄድ ከመንገድ ስለመጣ ለምን ሻወር አትወስድም? ማለቴ ገላህን ታጠብ እዚች ጋር። ገላህን እሺ አይ ሄድ እንዲሁ ጉርምስ እንዲ አይ ባቤ አወረሰ ገና ከመምጣቱ እኮ ቤቱ ተሽጦ ድርሻችን እንካፈል ማለት ደብሮ ሄደ። ልክ እኮ ነህ። ከባድ ነው፣ ግን ደግሞ አንተም አማራጭ የለህም። ያለህን ገንዘብ ጨርሰሃል። ስለዚህ ቤቱ ተሽጦ በድርሻ ከሆነ ቢዝነስ መጀመር አለብህ። አዎ ደግሞ እኮ ቢዝነሱ አሪፍ ከሆነልህ ቤቱን ለድጋሚ መግዛት ትችላለህ። እናንተ ደግሞ አሁን እኔ እሱ ያሳሰበኝ ይመስላችኋል? እኔ አሁን እሱ ገና ከመምጣቱ እንዴት ነው እሺ የሚለው ነገር ነው እያሳሰበኛለሁ። እስኪ ሆነ ነገር አስቡ። ልናስማማበት የምንችልበት ነገር አስቡ እስኪ ሆነ ነገር እስኪ አስቡ። ሄሎ ሆዴ እንደ አላርም ጮሆ ነው የቀሰቀሰው። አንተስ እንዴት ተነሳ? እኔ ደግሞ ወንድሜ ነው መግባት እንደ ረልባት ጮሆ ይቀሰቅስ። ቃጅቶ ነው? ለምን ይቃዣል? ግራ ገብቶ የተነስቼ ሳየው ራሱን የሚያክል መጽሐፍ ይዞ እያነበበ እንዴ ታዲያ ጸሎት ላይ ነው አትለኝም እንዴ? እና ጮካረ ስሙን ወጣበት ማ አታነጋገኝ። ይልቅ ቁርስ እየሰራሁ ነው ከበላብን እንዴ ተመጣ የደወልኩት ስለምን ነው? ቻው መጠጣ በስ መሰለኝ ራሴን አሞኛል። እንዴት ነው? ምን ያሰብሽ ነው? ነገን ተደብቀሽ ወሰድሽው ነገር አለ ማለት ደህና ነሽ አይደል? ስለ ነገ ማሰብ እኮ የጤነኛ ሰው ምልክት እንዴ። በሌሊት ተነስቶ አይን ጎርም ስላፍጥጦ ስለ ነገ ማሰብ፣ ለዛውም ነገኛ አይደለም ዛሬ እንኖራት ያልሽ ለምትፈላሰፍ ይሆናል እንጂ ጤነኝነት አይመስለኝም። ላይፋችንን አስቢ እስቲ። ሶስታችንም እኔም አንቺም ሶልም ቤተሰቦቻችን እኮ የዩኒቨርሲቲ ተማሪ እንደሆነ ነው የሚያስቡት። እኛ ግን እነሱ በሚልኩልን ገንዘብ ነው ይህን ቤት ራሱ ተከራይተን እየኖርን ያለነው። ህይወታችንን ትንሽ ለመቋቋም እዮብ ነበር እየረዳን ያለው። አሁን ደግሞ እሱም ገንዘብ ጨርሷል። አያሳስብሽ፣ እዮብ ቤቱን ሽጦ ገንዘብ ይኖረዋል። አትቀየሚኝና እዮብን ግን ትወጂዋለሽ? ቆይ ምን አይነት ጥያቄ ነው የምትጠይቂኝ? ማለቴ ወደፊት አብረሹ ለመኖር ታስቢያለሽ? ባላፈቅረው ለምን አብሬ እሆናለሁ?
አንቺ ቢያንስ ተስፋለሽ እኔ ያለው እንጂ ዛሬ ሳስብ ነገ ይጨለመብኝ። አንቺም እኮ ጭላንጭል ተስፋለሽ። የጻናሽን እያጽናናሽ አይደለም አይንሽን እንድትገልጪ እየነገርኩሽ ነው። እስኪ እንደየው አይነት ሰው ፈልጊ። ምን ገንዘብ ያለው እያልኩ ልፈልግ? አንቺ መፈለግ አይጠበቅብሽም፣ እሱ ራሱ መጥቶልሻል። አንቺ እንዳ ከተማችን እንዴት አያት? ኧረ ተወኝማ ሶሎሞኔ። አይ ለመጀመሪያ ጊዜ ነው እንደዚህ የመጣው? ኧረ አዎ እንዲሁ መጀመሪያም ነው እንጂ ወላጆቻችን ትለያዩ ጊዜና አበይ እዮብን ይዞ እዚህ ቀረ። እኔ ደግሞ ምይን ተከትዬ ገጠር ገባውና ገጠሬውኝ የቀረኝ። ያው ለለቅሶ መምጣት አልቻልኩም ነበር። ያው ታውቀው ትንሽ መንገዱ። አዎ አይ ምንም እንዲሁ ባበይም እዛ የመጣው ለምን እንደሆነ እኮ አሁን ነው የገባኝ። እዚሁ ወከባ ነው፣ ግርግር ነው፣ አይነ ማረፊያ የለው። እንዲሁ አይምሮ ካያርፍ ሰውነት ካያርፍ አረት ወኝም እንዲሁ ሩጫ ነው እንደው አይ አያልት እንደው ምን የምፈራልህ እዚሁ ካላስቀራችሁኝ እንዳትለው። ኧረ አይወጣኝም ገና ካሁኑ አይደል እንደ ቀየናፈቀኛል። አንተ እዛ እኮ እንዲሁ ሶሎሞኔ እንዲሁ ጧት ማለዳ ልክ ስትነሳ ጊዜና የቅዳሴ ድምፅ ነው የምትሰማ። ያ ደግሞ የወፎቹን ዜማ ትሰማለህ። ምን አለፋ ብቻ እንዲሁ ተፈጥሮ ራሷ እኮ ናት የምትቀሰቅስ። አምላክን አመስግነህ ቀንን ትጀምራለህ። እዚህ ከተማ አይ ተወኝማ ሁሉ ነገር ጥድፊያ እንዲሁ ለመኖር ሩጫ ቶሎ ኑረን ቶሎ እንሂድ የምትሉ እኮ ነው የምትመስሉ አንተ። ትያችሁ ከፋ አይደለ? ተጫውታችሁ? አዎ እንዴ በደንብ ነው እንድትጫወተው። በቃ እኔን ስለምቸኩል ዲዩት ምን ማለት ትንሽ አትጫወትም? አይ ልሂድ እባክህ። እናንተ ደግሞ በተራችሁ አውሩ። ደግሞ በኋላ እንዳትቀር እንጠብቃለን። በቃ ሰሞኔ ኧረ ሰሎሞኔ አሁን ተማክረን አሁን ቶሎ ጥድፊያ አሁን ብያውን ተገበርኩ እንደው ጥድፊያ ሰሞን አይ እየተጫወቱ ተከተልኩ አንተ ሄደ ከተማ እንደው ይልቅ አትፍዘሽ፣ እድል እንዳያመልጥሽ። ይሄ ነገር እኮ በሬ ብቻ የሚወሰን አይደለም፣ እሱም ሊወደኝ ይገባል። በዛ ላይ ደግሞ እዮብም ሊደብረው ይችላል። እዮብን ለእኔ ታይሁ፣ አንቺ ወንድሙ ላይ ብቻ ትኩረት አድርጊ። እሞክራለሁ አይደለም፣ ከዚህ የተሻለ አማራጭ የለሽም። ቆይ አንድ ገጠሪ በፍቅር ጠብ ማድረግ ካቃተሽ አንቺ ነሽ ገጠሪው። ቆይ ግን ምን አይነት ይሆን? ረዘም ያለ ከደረቱ ሰፋ ያለ ወንዳ ወንድ ሲስቅ ልብን ቅልጥ የሚያደርግ እውነት እንዴ ያምሻል እንዴ? እኔም እኮ አላውቀውም። እውነት አንቺ ልጅ ላዩ በጣም ጓጓ። አዮ ምንድነው አጣድፈ ከጠራኝ በኋላ ስምዝምት ለነገርኝ እንጂ እኔንም እኮ አስጨነቀኝ። መንገድ አድክሟል፣ ትንሽ ረፍት አድርግ ብዬ እኮ። ኧረ ተወኝ ካንተ ጭንቀት የኔ ድካም ብሶ ነው። እንግዲህ ወስካልከ አባዬ ያኔ ታሞ ገንዘቡን በሕክምና እንደጨረሰና ተስፋ ሲቆርጥ እናንተ ጋር እንደመጣ ታውቃለህ። አውቃለሁኛው በደንብ ነው ማክ እና ምን መሰለ እኔም በቃ ነገሮች እንዳለ በፍጥነትና በድንገት ነው የሆኑብኝ። በቃ ሁሉም ነገር ግራ ገባኝ። በቃ እጄ ላይ ያለውንም ገንዘብ እንዳለ ተጠቅሜ ጨረስኩት። ታዲያ ምን ችግር አለ አንተ? አያት ዘንዳለ ምንድነው ማትመጣ? እሷም ደስ ነው ይላል። ቤቱ እንደሆነ ሰፊ ነው፣ መሬቱም ሰፊ ነው፣ እርሻውም የኛ ነው። አንተ ምን ሆነ ነው ዘመድ እንደሌለው እዚህ ብቻ ነው የምትሆን? ሰሞን አንተ ከተማውን ስላልኖርክበት አይደል የጨነቀህ?
እኔም ገጠር ስመጣል ልክ እንዳንተ ነው የሚጨንቀኝ። እኔ እዚህ በጣም ብዙ ነገር ለምጃለሁ። ሶሞን የኔ ህይወት ያለው እዚህ ነው። ካልክ ምን ይደረጋልሽ? እና ታዲያ ምንድነው አማራጩ? ምን መሰለ እኔ እዚህ የሆነ ስራ ለመስራት አስቤያለሁ። ስራው በጣም አዋጭና ትርፋማ የሚያደርግ ነው እና ትንሽ ገንዘብ አስፈልጎኝ ነው። ምን ያህል ገንዘብ ነው የሚያስፈልገው? 3 ሚሊዮን አካባቢ። ኧረ 3 ሚሊዮን ብር 3 ሚሊዮን ብር በዚህ ጊዜ ከየት ይመጣል? ይሁን እኔ ዶራ ፈርጭሩ ያገኘዋትኛ 200 ሺህ ብር አካባቢ አለች። እኔ እኮ አንተን እዚህ የጠራው ያንተን ገንዘብ ለመቀበል አይደለም። በቃ ይህንን ቤት እንሽጠውና በቃ እኔም በድርሼ ያልኩትን ስራ ልስራ። ምን አልክ አንተ? የአባታችን ጠረን ተዚህ ቤት ሳይወጣ ነው ይሄን ቤት መሸጥ ያማረ? ሌላ አማራጭ አተ ነው? ምን ነው ዮባ ከዚህ ቤት ከመሸጥ ውጪ ሌላ ሐሳብ የለም? ድጋሚ ይሄን ሐሳብ እንዳታነሳብኝ ትጣላኛለህ። ጊታርቂ ወንድምየው ከተማውን ጥልት አርጎታል። ቶሎ መመለስ ነው የሚፈልገው። እንደዛ ከሆነ ጥሩ ነው። ቶሎ ፈርሙለት ይሄዳል። ቆይ ግን ከዮብ ጋር የሚመሳሰላቸው ነገር አለ እንዴ? ይሄ ታይሻል። ከዛ ደግሞ ይሄን የሁለቱ ልዩነት ማለት ልክ እንደዚህ ነው። ውሃ በላሽ በለኛ ማለት አንቺ ምን ቤት ነሽ? ግን ደግሞ ከዮባ ጋር የሚያመሳስላቸው ነገር እንዳለ እንዳትረሽ። እናንተ ልጆች ምን ጀመራችሁ? የሴቶች ጉዳይ ነው። ሚስተር ተጀመረ? ዌልካም ማይ ብራዘር። እንኳን በጉጉትና በስስት የሚጠብቁ ጓደኞች ጋር በሰላም መጣ። ነገርከው? ነገርኩት። እና ምን አለክ? የአባታችን ጠረን ከቤት ሲወጣ ምን አስቸኮለ ምናምን አይደለም። ከቸገረኩ ገጠር አብረን መሄድ እንችላለን አይለኝም? ገጠር እየቀለደ ነው? ልጅ እንኳን የሚቀልድ አይነት አይደለም። እና ምን አልከው? ምን እለዋለሁ? አላስጨረሰኝም እኮ። የተሻለ ሐሳብ ምናምን ካለ አንተ ብሎኝ ጥሎኛል አይደል? እና ምን ተሻለ? ወይ ካልሆነ በፍርድ ቤት መሞከር ነው ማለት። እንደዚህ ከገገመ እሱማ ፕሮሰስ አለው። እኔ ደግሞ ገንዘብ በጣም ያስፈልገኛል። እሺ ብሎ እኮ ቢፈርም ቤቱ ነገም ቢሆን ይሸጣል። ይኸውልህ አንተ በምንም መልኩ እንዳታስከፋው። እኔ ምን አፈልጋለሁ? ነገ ቡና ፍልተን እንተዋወቀዋለን። ማለት ያሰባችሁት ሐሳብ አለ እንዴ? አይ ምንም፣ አግባብተን እናስፈርመዋለን። የሆነ ሐሳብ አለ። ቆይ ምን ግን ቤቱን ሽጣ ብሩ ምን ታደርግበት ነው ያሰብከው? ለጊዜው ምንም አላሰብኩም። እንዴ ምን ሆነሃል? ገንዘቡ እኮ እጅ ሳይገባ የምትሰራውን ማሰብ አለብህ። ቆይ አንቺ ያሰብሽው ነገር አለ እንዴ? ለጊዜው ይሄም ነው የምለው ነገር የለም። ግን ደግሞ አንድ ነገር ከምትሰራ ይልቅ 2-3 ነገር ብትሰራ ያዋጣል። እሱ እኮ አሪፍ ነው ያሰብሽው። ግን ደግሞ ለቁጥጥር አይመችም። ስንቱ ጋር ትሆኛለሽ? ማለት ቆይ እኔ እንደምንድን ነው የምታየኝ? የግድ መጋባት አለብን በአንተ ውሳኔ ለመሳተፍ? ኧረ አይደለም የኔ ፍቅር። ምን ሆነሻል? አንቺ ከጎኔ ስላለሽ እኔ እኮ በጣም ደስተኛ ነኝ። አንቺ ከጎኔ ባትኖሪ ኖሮ የአባቴን ሐዘን እንዴት እወጣው ነበር? ምን ሆነሻል? እንደሱ ከሆነ
በቃ አንዱን አንተ አንዱን እኔ አንዱን ደግሞ ሶል ይቆጣጠራል ማለት ነው እንዳልሽ ቆይ ግን እንዴት ሰው መሆን ተባልክ ኧረ ይሄ እንዲሁ አይሰኒ በቃ ታሪክ ተፈልፊያለሽ አውልሽ እንዴት መሰለሽ እምዬ እኔ ስትወልድ ጊዜና ማለት ነው ሴት ልጅ ነበር የምትፈልግ ኋላ እንዲሁ ቀየው አብዬን ሳንተስ ብሎ ጠየቁት አባቴ ደግሞ እንደው እኔ ምን ችግር አለብኝ ዋና ሰው ይሆናል ኋላ የተወለድኩላችሁ ልክ ስወለድ ጊዜና አብዬ በኩራት ሰው መሆን ብሎ ሰየኝ ይሄ ነው እንግዲህ በጣም ትልቅ ትርጉም ያለው ስም ነው ያለክ አሁን እኮ የተቸገርነው ከሰውነት ይልቅ ዘር ብር ዝና ምናምን እየቀደሙ እኮ ወራው አይሰኒ እንዴ አስተዋይ ነች አንተ ሰውነት ግን ይቀድማል እና መቼ ነው ታዲያ የተወለድክበትን ሀገር የምታስጎበኝ ወራ እንዴ ወደስታንዋ እንዴ አሁንስ እንዴ እንሂድ ብትሉ ምን ገዶኝ ወደ ብሎ ማስተናገዳችሁ እዛ መሬት አለክ እንዴ ወራ አይ እንዴ እቺ እንዴ አይ ማርታ የቂል ጥያቄ ጠየቀችኝ አንተ መሬት አለ እንዴ ባይንሽ አይተሽን መጨረሹ ሰፊ መሬት ነው ያለኝ እንዴ ሳር ሰውስ ደግሞ እንዴ መሰለሽ እንዴ የኔንም የሚየንም ማርስ እኮ ነኝ ያያታችንን ወራ እምንሄድበት ሰዓት ደረሰ እንሂድ አይደል እንባ ብንሄድ ይሻላል እሺ እንሂድ አረ አንቺ አጫውቹ ባይሆን እኛ ደርሰን እንመለሳለን ይሻላል አረ ሄዱ ችግር የለም ሄዱ አይ ሷባት ሄድም ችግር የለውም እኛ ነው ክላታለን ደግሞ እንደምናያችሁ የተግባባችሁ ትመስላላችሁ ሄዱ በሉ እንግዲህ ታገዱ ነው በቃ ሰውሞን እሺ ታገዱ እንግዲህ አይቴን ሁሉ ጎረምሳ እንዲው እርሻ ላይ ነበር መጣዲት ወጥቶ መግባት ይሄ ሃሽ እና ይኸውልሽ ሄሎ ማይ ምን ነው ድምፅሽ ጥሩ አይመስልም ምን ተፈጠረ ምን እንዴት አልተፈራረሙም ነበር ቆይሽ ስንት ብር ነው እሺ ነው ሁሉ ገንዘብ ከየት ነው የሚመጣው እሺ በቃ ደውልልሻለሁ ምን ተፈጠረ ምን ብለውሽ ነው አባቴ እንዴ አባትሽ ምን ሆነ እሱማ ምንም አልሆነም ግን ከጓደኛው ጋር ቤቱን አስይዞ ተበድሮ ነበር እና ጓደኛው ገንዘቡን ተቀብሎ ካደው ምን አይነት ሰይጣን የሆነ ሰው ቢሆን ነው የጓደኛው እምነት የሚበላው በቃ አንቺ ተረጋጊ የሆነ መፍትሄ እንፈልጋለን እንዴት ነው መረጋጋው እናትና አባቴ እኮ ጎዳና ሊወጡ ነው እንዴ ምን ሆነሻል ታዲያ እንደዚህ በምን መፍትሄ ታመጫለሽ ንገሪኝ ቆይ መፍትሄ ያመጣሉ ተረጋግቶ ማሰብ አይሻልም እንዴ ቆይሽ በምን አይነት መፍትሄ ነው 1 ሚሊዮን ብር ማገኘው 1 ሚሊዮን ሚስት አግብተሃል እንዴ አረለኝ አይለደል የገጠር ሰዎች ቶሎ ነው የሚያገቡት ብዬኮ አዎ እሱስ ልክ ነሽ ግን እኮ እንዴት መሰለሽ እንደው ቀልብሽ ወደዳትን ሴት ስታይ ጊዜና እንደው ሽማግሌ ትልኪና ነው ያንቺ የምታድርጋል ባላ እንግዲው የቀየውም ጎረምሳ ያቺ ልጅ ማንንም ዞር ብሎ ያያት አላ አንዱ ወንድ ነኝ ማንንም አይነካኝም ያለ ካልወሰደብሽ በቀር ማለት እና ቆይ አንተ ያጫዋትን ሴት ሌላ ሰው ቢጠልፍብ ምንድነው የምታደርገው በአገር ሽማግሌ ያስጠይቀዋል አላ በአገር ሽማግሌ እምቢታለ ደግሞ በጉልበቴ ሞክራለሁ አይ ዲው በጉልበትም በአገር ሽማግሌ ማልመለስም ታለ ጊዜና ዲው አስወስደሽ ዝም ብለሽ ቁጭ ነው እንዴ ሚስቴን ተቀምጠ አርፈ ቁጭ ትላለህ
አይ ከተማ ሰው ልጅ አሳደግ ብዬ ከብት ነዳ ብዬ ከሀገር ኖር ብዬ ለባሻ ሚስቴ እንዳርኩ ከናት ብዬ ሲባል አልሰማሽ? አራብ ምነው ሰኒ እንቅልፍሽ መጥቶ ነው? ቀን ይመተኛት ልምድ አለኝ ለዛ ነው። በጤናሽ ነው ቀን የምተኝ? እንዲሁ ጎን ለማሳረፍ የሌሊቱ አንሶሽ? አጉል ልምድ እኮ ነው። ምን ታደርገዋለህ? አይ ተጠመቂው እናቴ። እና አይደብርህማ? ኧረ ሂጂ ግድ የለም። አይ ዲዲቺ ነው አሁን የምትሄድ ልተኛ ነው እውነቷን? ውይ እንዲሁ አያበሉ የሚለው አረ ማለት ይፈታል። በቃ አጨርገኝ። ያንተ ቤተሰብ ሜዳ ላይ ቢወድቅ ምንም አይመስልም? አረ አረጋጊ ማርቲ ምን ሆነሻል? ተረጋጊ ያልኩሽ አይደል እንዴ? በቃ ተረጋግተን የሆነ መፍትሄ እንፈልጋለን። ስማዩማ ይሄን እዛ ሰሪ ከብቶቹ ላሞቹ እያለችልኝ ነው። አይ ነው ባለ አንቺ የጥለሽ መጣሽ እንዴ? እዛው ነው አትቼ የመጣሁት። መቼም ይዤ አልመጣም። እሱ እያዋራኝ እኔ የሚታየኝ እዚህ የተወጠረ ተርዚና ምን ላድርግ? ተቸው መጣው ብዬ በቃ ከቻልኩ እስቲ ለማት መጀመሪያም እኮ ምን አስበሽ እንደከረፍሽ ግራ ገብቶኛል። ማርቲ ምን ሆነሽ? ትንሽ ደብሯት ነው። አሁን ቁስሏን አቀስቅሽባት። ይልቅ የወንድሜን ነገር ነው የሆነ ሐሳብ ምን ሰኒ የሳሚ ስልክ አለሽ እንዴ? አለ። እስቲ ደውልና ቀረ እኔ ምን ሰው ነው? ለምን ወጣ ብለን አየር አንቀበለው? ሰሞን አይ ያልኩትን ሰምተኛ? ቆይ እናንተው አይልህ ጉድ ሊሰራቸው ነው። ይል እሺ ያልኩትን ሰምተኛ? ለምን ወጣን አየር አንቀበልም? እሺ Hey, aye, አገኛችሁ።
ሊገሉኝ ነበር እኮ። አንተ ምንድነው እንዴ ቁና እየተነፈስክ ገባ? ደግሞ ማን ነው የሚገልህ? የማይገባቸው ችግር የማይገባቸው የአንድ ባለሀብት ተላላኪዎች እነማን ናቸው? ምን አድርግ ብለው ነው የሚገሉት ታዲያ? አንድ ሰሞን በጣም ተቸግሬ ከነሱ ብር ተበድሬ ነበር እናማ ያንን ብር ካልመለስክ ብለው ነው። እና ለብር ብለው ነው አንተን የሚገሉ? ምን ያህል ብር ተበደር? አንድ 750 ሺህ ብር እኮ ነው። አንተ ለምንድን ነው ይሄን ያህል ብር የተበደርክ? ለሰራበት ነው ለስራ ነው። አሁን እሱም ማወቅ ምን ይጠቅማል? ሰሞን በቃ ብሩን እንመልስላቸው። በቃ ይሄን ቤት እንስጠውና ገንዘቡን እንመልስላቸው። ቤቱ ይሸጥ ነው የምትለኝ? አዎ። አንተ አትቀላብድ። ሌላ ምን አማራጭ አለን? ሰሞን አይሆንም። አንተ አትዘላብድ። ታዲያ ግደሉኝ ሰሞን። አንተ እኔ እያለሁ ነው የሚገሉ? ወንድም ማለት እኮ መከታ ማለት ነው። ወንድም ማለት ቀሻ ማለት ነው። ዋ ምን ይላል ይሄ? ሰዎች እኮ አንተ እንደምትላቸው አይነት ሰዎች አይደሉም። ሳሚሻ እንዴት ሆነላችሁ? እንዴ ግድ ነው አባቴ። ይሄ እኮ የሞት ሽረት ጉዳይ ነው። መልሼ እደውልልሻለሁ። እሺ አባቴ። እሺ በቃ ጨው። ምን አለከ? እንግዲህ የሩጫው ፓስ ታሳመኝ ነበር። የቀረውን ደግሞ ከዩን እንሰማለን። ደስ ይላል። አዩ አንተስ እንደው ገንዘብ ዘመዱ ከሆነ ሰው ለምን ተበደርክ? አራ እንደው ብድሩን ያልመለሰን ሁላ ጎረምሳ ሰብስቦ ከሚያሳድር ሰው ጋር ምን ስትል ተዋዋልክ? እኔ መቼ ይመጣል ብዬ አሰብኩኝ። እኔ ሐሳብ እኮ ገንዘቡን ተበድሬ ባጭር ጊዜው ሰርቼ ተለውጬ መመለስ ነበር። ግን አልሆነም። አሁን ደግሞ ስሰማ ሰውየው የለየነት አረመኔና ጨካኝ ነው። ገንዘቡን በጊዜው ካልመለስክለት ካንተ አልፎ ዘርማን ዘርን የሚጨርሰው። እኔውን የሚያሳስበኝ እኔ ሳይሆን አንተንም ጦስ ውስጥ መክተቴ ነው። ደግሞ ምን ስትል ነው እኔን ጦስ ውስጥ የከተትከኝ? እኔ ከኔ ይልቅ ደግሞ የሚያሳስበኝ አንተ ጭንቀት አይደል እንዴ? አንተንም ካየሁ እኮ አይምሩም። ሆራ ደግሞ እኔ ምን አረኳቸው? ለምን እሺ ብለከኝ ይህንን ቤት ሸጠን ብድራችንን አንከፍልም? እኔም የምፈልገውን ስራ እሰራለሁ። አንተም ደግሞ ከፈለግ ክፍለ ሀገር ሄደ መሬት ከብቶች ምናምን ገዝተህ የፈለግከውን ስራ ትሰራለህ። ምን ነው አንተ ልጅ እንደው ይሄን ቤት ይሸጥ ከሚለው ሐሳብ ምን አለ ብትወጣ? ምን ሆናል? እና እኔ በረሃብ ልሙትልህ? ቆይ ይሄ የምታየው ቤት ምግብ ይሆናል? ይሄ የምታየው ድንጋይ ስራ ይሆናል? ይኸውልህ ትሰማኛለህ? ወደድክም ጠላክም ይሄ ቤት ይሸጣል። አለበለዚያ ግን አሻፈረኝ የምትል ከሆነ ፍርድ ቤት ይዳኘናል። ወገኛ ምን ሆነ ነው? ምን ሆነክ ነው ፍቅር? ያንን ሁሉ ነገር ካረኩለት በኋላ አታስበው አላለኝም? ይሄ ባላገር አትፍረድበት። የገጠር ሰው ስለሆነ እኮ ነው። እነሱ ደግሞ ርስት ምናምን የሚሉት ነገር አለ። ደግሞ ልቡ በጣም ሩህ ነው። እንደዚህ ስትሆን ቢያህ እንደሚራራልህና እንደሚስማማ በጣም እርግጠኛ ነኝ። በእናታችሁ በቃ ምንም አትበሉ። እኔ መጠጣት ነው የሚፈልገው። በእናታችሁ እንውጣ እንጠጣ። እኔ ዛሬ ትንሽ ሙድ አይደለም። በቃ እናንተ ተዝናኑ። እኔ ቤት ሄጄ አረፍ ልበል። እናንተስ የመጠጣት ሙድ የላችሁ? እሺ በቃ እንሂድ።
እሺ ማርቲ ምን ነበር ያለችው? አንተ ገገማ ባላገር ገጠሪ እዚህ እንቁላል እንደሳቀፈች ዶሮ ሰበለ ቁጭ ብለልኛል። ወንድሜ ከሰማን የሚኖረው ይቸግረዋል ምናምን ብለህ ትንሽ አታዝንልኝም? ለነገሩ እንዴት ታዝንልኛል? ዛናንተ ሀገር ሲርባችሁ ጤፉን ከጎተራው ድንቹን ሽንኩርቱን ምናምን ከጓሮ ቀጥፋችሁ ላይ መባሉት ሲያሻችሁ ደግሞ እሸት ሸምጠት አድርጋችሁ ፍትል ላደርጋችሁ ተበላላችሁ። ስማ እዚህ ችግር ነው እንደዚህ ፍትል ላድርገው የሚበላ ለመውራት በልተሃል? ኬት አባ መተህ ትበላለህ? ምን ነበረ ማለት ያለችው? የሆንክ ሁሉ ነገር የነኪታ መች ነው ሰው መጣ ሳንል አብረን የምንፈልገውን ገንዘብ አግኝተን ከዚህ ከተማ ስንጠራ ነው አይመፍቅር ቤቱን ታሸጥ እንኳን ያገጠር ይገገማል። ይዘው ይሄዳል እንጂ መሸጥ አይቀርምሽ። ምን ማስመሰል ሰልችቶኛል። የሰው ገላ ያቀፈው አንተን ማስበውን ከሽክሽኛል። ደግሞ እኮ ባለፈው ሰኒ የምርግ እንትወጫለሽ ብላ ጠይቀች። እንደቀጥል ቻለች። ለማንኛውም በደንብ መጠንቀቅ አለብን። ያለ በረዚያ ያሰብነው ሁሉ ገደል ይገባል። የፍቅሬን ገላ ለሰው አሳልፈ መስጠት ከንቱ ኪሳራ ነው። ሄሎ ዮባ እንዴት አደርክ? አላ እኔ ዮባ አይደለሁም ሰው ማንኝ ወንድም ነው። ሰኒ ነኝ። እንዴት አደርክ? ሰኒ እንዴት ነሽ? አለሁልህ። እንደው ሰኒዬ እንደው መደወልሽ ካልቀረማ እንደው ለአንድ ነገር ላስቸግርሽ እንደው መቼም ለሀገሩ ባዳ ነኝ። ቤት እስኪያመሳለው ፈልጌ ነበር እንደው ከቻልሽ ታሳለኝ። ቤተክርስቲያን? እሺ በቃ መጣ። እሺ እናቴ እሺ ቡሮክሚ ምነው አጸደ ቤተክርስቲያኑ ግራለሽ? ከመጣው ብዙ ጊዜ ሆኖኛልና የመጣውበት ቀን ራሱ ትዝ ይለኛል። አላ እናንተ ታዲያ ምን እየተሰማሽ ነው? ሰላም አለ አይደል? የሆነ እረፍት ድክም ብሎክ ምቹ ፍራሽ ላይ እንደምትተኛት እንደዛ ነው የተሰማኝ። እናትዋ እንደው አለማድከማሽ ነበር። ግነቱ መጣፉ ምን ይላል መሰለሽ? እናንተ ሸክማችሁ ከበደ ወደኔ ነው እኔ ማሳረፋችኋለሁ አይደለም። ይሄን ያክል እንደደከምኩ ግን አልታወቀኝም ነበር። ምን ያህል እንደጠማን የምናውቀው የምንጠጣው ነው አስናገኝም አይደል? አይዞሽ እናቴ አይዞሽ። ዶላይን
ኧረ ወንድም አለም ዲወላቴ አሎ ወንድም አለም ደህና አድራለሁ ወይ? ደህና ነኝ። የት ሆነ ነው? ተሰንዬ ጋር እንዲሁ ቤተስካል እንሳለም ወጥተን ነው። ለዛ ነው ማታ መጥፎ ነገር ተናግሬ ካስቀየምኩ በጣም ይቅርታ። መጠጡና ብሶቱ ተደማምሮ ነው። ኧረ እንደው ግድ የለም አንተ ተው፣ እሱንም አታስብተው። ያው ወንድሜ ስለሆንክ ትረዳኛለህ ብዬ ነው። በድጋሚ ይቅርታ። እንደው ተውማ ተው። ይኸውልህ እንደው ባይሆን ለሰንዬ እንደው አፏ ላይ እንደው ትንሽ እንደው ጠብ የምታደርጋት ነገር እንደው አዘጋጅላትማ። እንደው በሌሊት ነው አንቀሽቅዤ ይዣት የወጣውማ። እሺ አያስፈልግም እኮ። ኧረ እንደው ግድ ነው በሌሊትም አንቀሽቅዤ። ደግሞ ይኸውልሽ ሰው ተቤተስኪያን ሲሄድ አፉ ላይ የሚያደርገው ነገር ትንሽ መክፈልት ቢት ያስፈልገዋል። ለዛ ነው ይኸውልሽ ሰንዬ ወደ ፈጣሪ መቅረብ ያለብን እንደው ስንቸገር አጣብቂኝ ውስጥ ስንገባ መውጫ ስናጣ ብቻ አይደል? እይሽ ስናገኝም ለምስጋና ደግሞ መሄድ አለብን። እንደው ፈተናም ምንም ሲመጣ ደግሞ ሄደን ተንበርክከን መጸለይ አለብን። ታደለ ኧረ እንዴት በጣም ንጹህ ልብ ነው ያለ እና መረጋጋትና ሰላም ይታይባል። እሱ እኮ ማናችን እስከ የለም ብለሽ ነው? ሁላችንም ጋር እኮ አለ። ያው እስቲ ልጠይቅሽ፣ ቤትሽን የምታቆሽሽው ቤትሽንም የምታጸጂው አንቺው ራስሽ ነሽ አይደል? ታዲያ ወደ ልብሽም እኮ የምታስገቢውን ነገር መርጠሽ ካስገባሽ ልብሽ ንጹህ ይሆናል። ልክ ነህ። የእጃችን ንጽህና የሚታወቀው እጃችንን በምንከትበት ቦታ። ልክ ብለሻል። እንዴው እስቲ ሰኒ ደፈርከኝ አትበይኝና እስቲ እንዴው ስላንቺም ንገሪ። ሌላ ጊዜ ስንገናኝ ነገር ካለው ይልቅ አሁን ማርቲና ሶል እየመጡ ነው። ኧረ ነው ወይ? እሺ እሺ ናት ይሁን። እማዬ ናት። እሺ አሁን ምን ልላት ነው? አይሽው እንጂ እውነቱን ነው። አይሽን ይፍቀድ። ማዘር እኮ ትጨነቃለች። አላነሳውም። አንስቼ እናቴን ጭንቀት መስማት አልችልም። አይዞሽ አታስቢ። በቅርቡ ያንቺም የቤተሰቦችሽም ጭንቀት በእኔ ይወገዳል። ቆይማ ቤተሰቦችሽ ምን ነው ችግር ውስጥ ናቸው እንዴ? አባቷ ከጓደኛው ጋር ለመጀመር ቤቱን አሲሱ ተበድሎ ነበር። ከዛ ጓደኛው ብሩን ከተቀበለ በኋላ ካደው። ዋ ውል አላሰሩም ነበር? በጓደኛሞች ማለት ውል ምን ይሰራል? ምን እንደሚሰራ ማያየው። ተው እንጂ ሰለሞን ያትሙን። አባትየው እኮ በጓደኛው እኮ ገንዘቡን ተከዳ። ኧረ ምን አይነት ጊዜ ላይ ደረስን እናንተዬ! እንዲሁ እምነት እንደዚህ እንደገለባ የቀለለበት ጊዜ ላይ ደረስን። አዮቤ አንተ እንዲሁ ፈጣሪ ከረዳት ቸሩ መድኃኒዓለም አጎት ልታረገኝ ነው። አጎት ልታረገኝ ሰለው አጎት ለማን በጭራሽ መሆን የሌለበት ነገር ነው የሆነው። በቃ ትጨነቂ። ፈጣሪ ያለው ነገር እኮ ነው የሚሆነው። እንዴት አልጨነቅ? ልጅን የሚያክል ነገር እኮ ነው ወደዚህ ምድር የማመጣው። እሱማው ግን እሺ ምን ማድረግ ይቻላል? በዚህ ሰዓት መውለድ አልችልም። ለምን? እንደውም እኮ ይሁ በጣም ነው ደስ የሚለው። ለመኖራችሁ ራሱ ትርጉም ይጨምርላችኋል። እስቲ ተኝ፣ ዝም በይ። እሺ አትጨነቂሽ። እሺ አሁንስ ሀሳብህን አልቀየርክም? የማርቲን ጭንቀት እንኳን አይተህ አንተ እኔ ከማርቲ ይልቅ ላንተ ነው የምትጨነቅ። ይህም እኮ ያው ነው። ማርቲ በቤተሰቦቿ ምክንያት እየተጨነቀች እያዩት እኔ ደስተኛ እንደሆን ትፈልጋለህ እንዴ? ደግሞ ቅድም የተፈጠረውን ነገር አይተሃል አይደል? ማርቲ አርግዛም ከሆነ ልጄን በባዶ ኪሴ መጠበቅ አልፈልግም። ገንዘብና ስራ ያስፈልገኛል። አንተ ልጆቹ ከእግዚአብሔር ስጦታዎች ናቸው። ደግሞ በዛ ላይ የራሳቸውን በረከት ይዘው ይመጣሉ። አቡ እባክህን ተረት ተረትህን ተው።
ገና ለገና ልጅ ሲመጣ በረከት ይዞ ይመጣል ብዬ ባዶ ኪሴን ልጠብቀው ነው? ወይ ካልሆነ እንድታስወርደው ልንገራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንተ እንዴት ነው የምታስብ? ተው እንጂ ወንድም አለ ነው ወይንስ የዚህ ኃጢአት ተባባሪ ልታደርገኝ ነው እንዴ? አንተ እንዳሻ አድርገው ማለት ተስማማክ? እንዲሸጥ ቤቱ ተስማማክ? እንዳሻ አድርገው አልኩህ እኮ። የምርክ ነው? ወይኔ ወንድም አለ ነው ወዲያ እኔ ምን የሚያሳስበው እናንተው? በስመ አብ ወወልድ ማስወረድ እንዴት አይ መዳሪያ በቃ አንቺ ግቢ፣ እኔ ሲሽ ገዝቼ ልምጣ። እሺ ምን አሉሽ? እንዴት? ምን ማለት ነው? ቆይ ከማን ሊባል ነው? መጠንቀቅ ነበረብሽ። ምን ማለት ነው? ሁሉንም ነገር እኮ ተነጋግረን ነው አይደል ያደረግነው? ደግሞ መድኃኒት እንደምጠቀም ታውቃለህ ነው ወይስ አይመለከተኝም የለውበትም? ከኔ ባይሆንስ ያደረገሽው የሰው ልጅ ልጄ ብያቀፍ ልቀበል እና ምን እንዳደርግ ነው የምትፈልገው? ገንዘቡ እጃችን እስኪገባና እስከጠፋ ድረስ እዮብ ልጁ እንደሆነና እርጉዝ እንደሆነሽ ጽንሱን ግን ታስወርጂዋለሽ። ሰላም ነው ሰሙ? ልንገናኝ እንችላለን? ማንም እዩብ አናንሹ እንጂ በዛው ነው መስራችሁ ነገር ሄሎ ይፍከር እንኳን ደስ አለህ። የምስራች አለ። የምርሽ ነው? እኔም ጋር እኮ የምስራች አለ። እስኪ አንቺን ንገሪኝና እኔም እነግርሻለሁ። የኔ ጌታ አባት ልትሆን ነው። ገመቼ ነበር። ያንተስ? ይኸውልሽ የኔ ፍቅር እውነትም ልጅ በረከት ይዞ ይመጣል። እንዴ ወንድሜ እኮ ቤቱ እንዲሸጥ ተስማማ። ወይኔ ደስ ሲል። በጣም እንጂ የኔ ፍቅር አሁን ለደላሎች ደውያለሁ። ሁሉም ነገር እየተስተካከለ ነው። ይኸውልሽ ለአባትሽ የሚላከውንም ብር እንልካለን። ደውለሽ ደግሞ እንዳይጨነቁ ንገሪያቸው። ብሩን እንዳገኘሽም ንገሪያቸው። እሺ የኔ ፍቅር። እሺ የኔ ፍቅር። እንዱ ቤት ሸጥኩኝ። ያምርሽ ነው? ነፃነታችን ልናገኝ አሁን ፊት ነው ቴክራችን እንደመራ ነው የኔ ፍቅር። አለ ከሳክሳካ
ለጓደኞች እስከ መድረስ መታመን ይኖርባል። ኧረ እስከመጨረሻው ነው። ጓደኞች ስህተት እየሰሩ እንደሆነ ካወቅስ ያ ስህተት ደግሞ ሌሎች ሰዎችን እንደሚጎዱ ካወቅ ምን ታደርጋለህ? እውነታውን እናገራለሁ። እውነታውን እነግረዋለሁ ለዛ ሰው። እውነታውን አልቀበልም አሻፈረኝ ካለ ደግሞ እነዛን ሰዎች እጅ እንዳይጎዱ መክራቸዋለሁ። ምን ተጣጣኝ ነው። አንዳንድ እውነታዎችን ግን የምር ባታውቃቸው ይሻል ነበር። እንድናውቃቸው እኮ የሚያደርገን በምክንያት ነው። ምናልባት አንቺ ያንን እውነታ እኮ ያወቅሽበት ዋነኛው ምክንያት እነዛን ሰዎች ከሐሰተኛ ሰዎች እንድታደጊያቸው ፈልጎ ቢሆንስ? ውይ ይህስ ከአቅሜ በላይ ነው። አልችለውም። አይምሰልሽ እናቱ። ፈጣሪ ከአቅማችን በላይ ይሰጠን። ቆይ አንቺ እንዲያብከነከንሽ ጉዳይ ምንድን ነው? እሱ ሌላ ጊዜ ነግሬህ ይሆናል። ቆይ ስለ ራስሽም ሌላ ጊዜ እነግርሃለሁ ብለሽኛል ነበር። እሱ ሌላ ጊዜ እነግርሃለሁ። ዋ አንቺ እንዴት ያለ ድብቅ ሰው ነሽ? ቆይ አንቺ እንዲህ ያልሽውን ጉዳይ ለምንድን ነው የማትነግሪኝ? አንቺም እኮ ይቀርልሻል፣ እፎይታ ያለሽ። ይሄ ነገር ግን ምንም የሚሆን ነገር አይመስለኝም። እንደምንም አሳምነን ነው ብሩን ባንክ አካውንት ውስጥ እንዲያስቀምጥ ልናደርግ ጥሩ አይመስልሽ? መጀመሪያ ለአባዬ ያልኩትን ገንዘብ ቶሎ እንዲሰጠኝ ላድርግ። ከዛ የሆነ ፊክስ ስራ አስብና እንደምንም አምታተን ገንዘቡን እንቀባበለዋለን። ምን እናደርጋለን መሰለሽ? ወንድም አለ ማርቲ እኮ ሆስፒታል ሄዳ እንደጸነሰች ነገረችኝ። መልካም። ቤቱም እኮ ገዢ ያገኘ ደስ አይል? ነገ በጠዋት መተን እንፈራረማለን ብሎኛል። አደራም የትም እንዳትሄድ የትም። እሺ። ቆይ ምን ሆነሃል? ችግር አለ? ኧረ ምን ችግር አለ? ብቻ የልቤ ሙላ። ሰሞኑን ከሰኒ ጋር ነው የምትውለው። ከወይኔ ማላውቀው የተፈጠረ ነገር አለ? ምንም የተፈጠረ የለ። ብቻ እንደው ሰሞኑን ጨንቆኛል እያለች ነው እንጂ ምንም የተፈጠረ የለ። ለአንዲት ሴት ይህን ያክል ያለ አግባብ መጨነቅ በጤና ነው ብዬ አላስብም። ይህን ነው ወንድም አለ ገባልክ እንዴ? ምንድን ነው የሚገባል? ያው ከሰኒ ፍቅር ነው። ኧረ አንተ የሌላ ነህ። ምኑን ከምኑ ደባለከው እባክህ። የኔ ፍቅር ሀሳብ እንዴት ደስ ይለኛል። አንቺ ካለሽ የትም ይችላል የኔ ፍቅር። ቆይ ግን ምን አይነት ስራ ነው የምንጀምረው? እዛ ሄደን ወጭ ቢዝነስ ምን እንደሆነ አጣርተን ነው። አዲስ ፍቅር፣ አዲስ ህይወት፣ አዲስ ከተማ። ከዛ ሄደን በነፃነት ፍቅራችንን እናጣጥማለን። ሰሞኑን እድል ከቀናን የምንፈልገው ነገር ሁሉ እጃችን ላይ ይገባል። ለቤተሰብ የሚላክ ያልሽው ግን በጣም አፍጥኝ። መተውን ካለብሽም ተው። ብሩ እንደሰጠሽ በማዘሪ ስም ሲባ ያደረግሽውን ሲመጥቼ ጥለዋለሽ። ሰኒንም ዘግቻታለሁ። ሄጄ ላግኛት አንዳንድ ነገር ብላ እንዳትዘላብድ።
እንዴ ድጋሜ ልታንጨባረረኝ? ምን ችግር አለው? ታስተካክሉልሻል። ሞዛዛ አስንተላው እንዴ በቃ ሰኒ ግን የሆነ ነገርሽ ተቀይሮብኛል በል። እድሜ ለሰው መሆን አይኖቼን ከፍቼ እንዳይነርቶኛል። አይ አንቺ ደግሞ እንዲሁ ነው። አሁን ይሄ እንዲሁ ምን አረኩልሽና ነው እንዴ አንቺ? እዮባ እናንተ የክፉ ቀን ጓደኞቼ ናችሁ። ከዩኒቨርሲቲ ስንባረር እናንተ ብቻ ነበራችሁ አጠገቤ ነበራችሁ። እዩ ውለታ አለብኝ። በጣም ብዙ ጉለቶችን ሞልተህልኛል። አሁን ደግሞ እንደዚህ ለመሆን እኛን ተጠያቂዎቹ። ኧረ ሰኒ እንደዛ አትበይ እንዴ። አባዬ ከሞተ በኋላ እናንተ ነበራችሁ እኮ ከጎኔ ስታጽናኑኝ የነበረው። ያኔማ ማን ከጎኔ ነበር? እናንተን ማጣት አልፈልግም፣ ግን እውነቱን መጋፈጥ አለብኝ። ደግሞ ቤተሰቦቼ በጣም ናፍቀውኛል። እነሱ ጋር ሄዳለሁ። አይ እንደው ሰኒየዋማ እንደው እቤት ሄደን ሀፍሽ ለሆነሽ ነገር እንደው ጣል አድርገሽ ትሄጃለሽ። አይ እናንተ ሄዱ፣ እኔ እዚህ ትንሽ አረፍ ማለት ፈልጋለሁ። ይሻላል? አዎ ይሁን። እሺ ማና እንሂድ። ምን ሆነ ነው ከዛ ሁሉ መንገድ ስንመጣ ዝም ያልከኝ? አረ እንደው አንተው ጨነቀኝ። እንደው የሆነ ነገር ሆነቻል መሰለህ። እንደው የገጠማት ነገር የለም? እንደው የጨነቃት አትመስልም? ኦኬ ሰኒ ነው እንዴ? አዎ ሰኒማ ያው ቤተሰቦቹ ዩኒቨርሲቲ እንደምትማር ነው የሚያውቁት። እሺ እና ከዩኒቨርሲቲ ደግሞ ተባረረ። እሷ ብቻ ሳይሆን ማርቲና ሶልም ጭምር። አራ ታዲያ ምን ችግር አለ? ከተባረሩ ተባረናል ብለው ወደ ቤተሰቦቻቸው የማይገቡ? አይ ሶልሞን እንደዚህ እንደምታስበው ቀላል መስሎት ነው አይደለም? እና ቤተሰብ ልጁን ወደ ዩኒቨርሲቲ ሲልክ በጣም በቃ ትልቅ ተስፋ ጠብቆ ነው። እሺ እና ተባረናል ብለው ወደ ቤተሰቦቻቸው ከሄዱ ደግሞ በቃ ደመጣችሁ እንዴት ወጣችሁ የቤተሰብ አይ ማየት ራሱ በጣም ነው የሚጨንቀው። ብቻ የጎረቤት ሀሜት ምናምን ማየቱ በጣም ከባድ ነገር ነው። አንተ እንደው የከተማ ነገር ሆነና ነው እንዴ አልሳካ ካላችሁ ታዲው እነዚህ ጎበላ ላይ ቶቹን ጠቅላላ እንዴ እርሻ ላይ መክተት አልነበር? ዲው ስልክ ስደውልሽ አታነሽ። ቢያንስ ስታድሪ እንኳን አድራለሁ አትይኝ? እንትን እኮ ነው ተከታታይ ቀን ከዮብ ጋር አብረን አድረን አሁን ራሱ እኮ ከዮብ ጋር አብረን አድረን እሱ ወደ ቤት ሄዶ ነው እኔ ሶልን ኃይል በለውብኝ። ከዮብ ጋር ቤተክርስቲያን አብረን ነበር። ቆይ ምን አይነት ነገር ውስጥ ነው የገባሽው? ማለት አልገባኝም። ሶል ምንሽ ነው? ቆይ አንቺ ምን አይነት ድብቅ የሆንሽ ሰው ነሽ? ቆይ ሆድሽ ውስጥ ያለው ልጅስ ከልጅሽ ስም ቀጥሎ የማንን ስም ነው ለማስገባት ያሰብሽው? ማለቴ ያው ካላስወረድሽው ማለት ነው። የምትናገሪውን ነገር ወቂ። ምን ውሸት ተናግሬያለሁ? ያደረግሽውን ነገር ነው የተናገርኩት። ቆይ እንዴት ነው ማታ ከሶል ጋር ቀን ከዮብ ጋር? ምን አይነት ርካሽሽ ሴት ነሽ ሰኒ? በማያገባሽና በማይመለከትሽ ነገር ውስጥ አትግቢ። በደንብ ነው የሚመለከተኝ። እዮብ እኮ ጓደኛችን ነው። ቢያንስ ትንሽ እንኳን አያሳዝንሽ? ለኛ ሲል በሱ ተዘፈቀ። ከዛም አልፎ ገንዘቡን በሙሉ ጨረሰ። አሁን ደግሞ ቤቱ ሊሸጥ ነው። እናንተ ግን ይሄም አልበቃችሁ፣ ገንዘቡን ይዛችሁ ለመጥፋት ትመካከራላችሁ። ቆይ ምን አይነት አረመኔዎች ናችሁ? ትሰሚኛለሽ ሰኒ? በማያገባሽ ነገር አትግቢ። ይሄን ነገር እዮብ ጆሮ ውስጥ በሰማው እገልሻለሁ። ይበልጥ አረመኔነቴን ነው ማሳይሽ።
ፍቅር ምን ሆነሻል እንዴ? ሰው እንዴት በዚህ ልክ መጥፎ ይሆናል? ማለት ምን ተፈጥሮ ነው? ቆይ ሰናይት ከቤተ ክርስቲያን ስትመጣ ነው አሁን ወደዚህ እየመጣሁ አግኝቻት ነበር። እናማ ሰው መሆን ያኔ ገና ከገጠር ሲመጣ ጠብሰዋለሁ ብላኝ ነበር። እኔም እውነቷን መስሎኝ በጣም ደስ ብሎኝ ነበር። እና አሁን ቤቱ ሊሸጥ እንደሆነ ስነግራት አለች። ለምን? ሰው መሆንን ሳላጠምደው ብሩን ተከፍሎ ገጠር ሊገባ ነው እና አንቺ አግዘሽኝ ቢሆን ኖሮ በዛም በዚህም ብዬ ገንዘቡን ተቀባብዬ ያልፍልኝ ነበር። እናም አንቺ ነሽ ጠላቴ ምናምን ምን ያላለችኝ ነገር አለ? የተረገመች ለኬ እና ሲራ ነው ካንተ ስራ አልጠፋም ያለችው። እንደዚህ ተንኮሏ ነበር 10 ስደውልልህ ነበር። ትሰሚኛለሽ አንቺ ተረገምሽ። ይኸውልሽ ሴራሽን አውቃለሁ። ከዚህ በኋላ ከኔም ሆነ ከወንድም ያጠገብ ባገኝሽ ይኸውልሽ አልምርሽም። ትሰሚኛለሽ? ከኔም ሆነ ከወንድም ያጠገብ ላገኝሽ አልፈልግም። የኔ ፍቅር በቃ አሁን ተረጋጋ። ዋናው በጊዜ ማንነቷን ማወቃችን ነው። እቺ ባል እንዴት እኮ ነበርና ሶል ደወለ። ሄሎ ሶል። ማርቲኔት እንኳን ደስ አለሽ። አጎት አደረግሽ አይደል? ለአጎት ተዘጋጅ። በደንብ እንጂ እንክብካቤውን ከአሁኑ ነው የጀመረው። ምን አማረሽ ንገሪኝ። መቼም እዮባይ ሲሰማ በጣም ነው ደስ ያለው። ደግሞ ስሚ ከአሁን በኋላ የሱሱሽ ነገር በሙሉ ትቀምሻለሽ። እሺ ነሳቢንድ እደውልልሃለሁ። አመሰግናለሁ። ሶል በጣም ነው ደስ ያለው። ለምጣ እውነትን ፍለጋ ማርታ ለዩብ የነገረችውን አልሰማው። ምንም አይነት እውነት አልሸታለኝ። እኔ እንደምታስበኝ አይነት ሴት አይደለሁ። እንጂ ታውቃለህ እኔ ማለት ልክ እንደ ሲጋራ ነኝ። መጀመሪያ ብልሽልሽታው ደስታው ብርሃኑን ሳይ እውነት ነበር ይመስለኝ። ግን መጨረሻዬ ልክ እንደ ሲጋራና መረገጥና መጣል ሆነ። በቃ እኔ መጀመሪያ አንተን የቀረብኩ ገንዘብህን ፈልጌ ነበር። ከዛ በኋላ ግን እያፈቀርኩ መጣ። አንተ ግን እንደዚህ አይነት ስሜት አልነበረ። ከዛ ወንድምነት በለጠብኝ። በቃ ሁሉም ነገር ሰላም ሆነ ስል መልሶ ሁሉም ነገር ተበላሻሽ። ቆይ ምንድነው የተፈጠረ? ማርታ የዩብ ብቻ ፍቅረኛ ነች። እናስ የሰለሞንም ፍቅረኛ ነች። ዩብን የቀረበችው ቤቱን አሽጣ ገንዘቡን ይዛ ለመጥፋት ነው። ይሄን እውነት ሳቅ ብናገርም ባልናገርም ሁላችንም እንደማጣሳቅ በቃ ፈራው። ቆይ አንቺ ማርታ የዩብ ፍቅረኛ ታልሆነች ታዲያ ጽንሱ የማን ነው? እሷ ራሷ የማን እንደሆነ አታውቅም። ለዩብ ሳትነግረው ጽንሱን ልታስወርደው ነበር። በስመ አብ ወወልድ ወመንፈስ ቅዱስ። ዩብ በጣም ጥሩ ሰው ነው። አንተ ብቻ ነህ ከጎኑ ያለው። ማንም ሰው እንዳያታልለው እርዳው። ከዚህ በኋላ
አይንሽን ማየት አልፈልግም ብሎኛል። ስለዚህ ያጠገቡ መድረስ አልችልም። ሄሎን ፍቅር ተናደርክልኝ? እንዴት አደርሽ? የፈርሽ ሶልኮ እንክብካቤን ካሁን እንዲጀምር ብሎ ካፌ ሊጋብዘኝ ወስደኝ። እሺ ከሩ አብራችሁ ማቆናቸው አሪፍ አጋጣሚ ነው። እኔ በዚህ ሳምንት ውስጥ ቤት ይደለት ላይ ተስማምተን እኮ ብሩን ዋው በጣም ደስ ይላል። እና የትነክ ነው? አሁን ቤት በቃ አሁን እና ገንዘብ በቃሽ ይዛችሁ እጄን ከሜዳ ለባኪ ለቤተሰቦች እንደዛው እናስገባላችሁ። እሺ መጣን። ምንድነው? ተነስ ምንድነው? የምርሽ ነው? ምንድነው ታዲያ? ይቅርታ ድጋሚ ያለውበት ቦታ እንዳደርሽ ብለኝ መምጣት አልነበረብኝ። ግን ቻው ሳልል መሄድ ስላላስቻለኝ ነው። ቤተሰቦቼ ጋር ልሄድ ነው። እዛም ሄጄ እውነቱን መጋፈጥ አለብኝ። እዛ ከሄድኩ በኋላ ደግሞ ምን እንደሚያሳጣኝ አላውቅም። ብቻ ሁለታችሁንም በጣም ነው የምወዳችሁ። ለእኔ በጣም ምርጥ ጓደኞቼ ነበራችሁ። ከፈለጋችሁ ግን ደውሉልኝ። ለኔ ጥሩ ጓደኞቼ ነበራችሁ። እወዳችኋለሁ። ግን ብትችሉ ይሄን ቆሻሻ ተግባራችሁ ልጁ እንዳያውቅ። እኔ ወደ ቤተሰቦቼ ልሄድ ነው። ሰላም ሁኑ።
ይዋ ሌላ የነገር ሰላም አለሽ? ምን ነው የከፋ ትመስላለህ? ሰኒ እኮ ወደ ቤተሰቦቿ ጋር ሄደች። ትሄዳ? እንደዚህ አይነት ሴት ድሮም አያስፈልግም። ብትቆይ ሁላ በቅናት ልትለያየን ትችላለች። ቢሆንም አለ አይደለ በጣም ብዙ ጥሩና መጥፎ የሚባሉ ጊዜያቶችን አብረን አሳልፈናል። ልክ ነህ። ጓደኝነት እንዲህ በቀላሉ የሚተውና የሚረሳ አይደለም። አይ እንደው የደስደሱን በደረቁ አደረጉን እኮ አንተ። በሉ እንግዲህ ለስላሳይቱን ገዝቼ ልምጣኝ። እውነት ነው እንደማለ ደስታ። መቼም ታዲያ የምገዛው ተኪሴ አይደለም ከቤቱ ሽያጭ ላይ እንዴ እንጂ ምን ሆነሃል? እኔ ጋር አለ። ይሄንም አትንካ። እሺ በሉ እንግዲህ መጣ። የፋዘር ዕዳ ስንት ነበራች? 1 ሚሊዮን ብር። አቤት እናቴ ይህን ስነግራት ደስ እንደሚላት አይደል? እሺ በቃ ሶሙን እስከሚመጣ ድረስ እኔ ሻወር ብሰድ እናንተ ተቀበሉ። ምን እናድርግ? እንውሰደው እንዴ? ሁሉንም? አዎ፣ ይሄ እንደውም ያላሰብነው አጋጣሚ ነው። አንቺም የቤተሰቦችሽን ተቀብለሽ ከዛ ደግሞ ሌላ የመቀበያ ሰበብ ከምንፈልግ ይህንን አጋጣሚ